ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ በድጋሚ መጥቻለሁ ማለት ነው። እስኪ ቀላልና አሪፍ የሆነ የፓስታ በክሬም እናዘጋጅ እንስራ ማለት ነው። እዩት፣ ግብአቶች እንደዚህ አዘጋጅቻለሁ። እዚህ ጋር ሽንኩርት አለኝ፣ 2 ራስ ሽንኩርት። እዚህ ጋር ነጭ ሽንኩርት አለኝ። በቀላሉ መስራት የምንችለው ምግብ ነው ማለት ነው። እዚህ ጋር ፍልፍል ሮሚ ያለኝ ማያቃጥል ቃሪያ ማለት ነው። እዚህ ጋር ዶሮ ልክ እንደዚህ ያዘጋጀዋቸው ትንሽ ጠዊል ሳናወፍር ቀጠን አድርገን በመቆራረጥ ማለት ነው። ዶሮ አዘጋጅቻለሁ፣ አጥንት የሌለው ስዱር ድጃጅ ማለት ነው። እዚህ ጋር ፓስታ አለኝ። ይሄን ፓስታ ነው የምንሰራው። ይሄን ፓስታ ነው የምናዘጋጀው ማለት ነው። ቀጫጭኑ ፓስታ ሳይሆን ትንሽ ይሄን ማለት ነው። እዚህ ጋር ቅቤ አለኝ፣ ቅቤ ዝብዳ አለኝ። እዚህ ጋር ክሬም አለኝ። እዚህ ጋር ደግሞ ወተት አለኝ ማለት ነው። እዚህ ጋር ባህራቶች አሉኝ። ባህራቶች ፍልፍል አስወጥ፣ ብላክ ፔፐር፣ በርቢካ አለኝ። እዚህ ጋር ሙሸከል አለኝ። እዚህ ጋር ሜልህ ጨው ማለት ነው። እዚህ ጋር ዘይቱን ልክ እንደዚህ ግብአቶችን አዘጋጅቻለሁ ማለት ነው። ይሄን ፓስታ ነው የምናዘጋጀው። አሁን ወደ ስራችን እንገባለን። አሁን ትንሽ ዘይት አዘጋጀነው ሳጅ ላይ ትንሽ ዘይቱን በመጨመር ስጋችንን ማለት ዶሮአችንን እንጠብሳለን ማለት ነው። ዶሮአችንን እንጠብሳለን ማለት ነው። ዘይት ማብዛት የለብንም እንዲያምርልን ማለት ነው። እዚህ ጋር ደግሞ መኮረኒያችንን እንጥዳለን። ትንሽ ዘይት እናደርጋለን። ጨው ትንሽ። እዚህ ጋር ፓስታችንን ለሁለት በመቆራረጥ እንቀቅለዋለን ማለት ነው። እናንተ ለመቆራረጥ ትችላላችሁ። እኔ ለሁለት ቆርጫለሁ ማለት ነው። መቆረጥም ያለ መቁረጥም ይቻላል። በዚህ መልኩ ፓስታዬን አበስላለሁ ማለት ነው። ትንሽ ዘይትና ጨው ጨምሬያለሁ። ፓስታችን እንደዚህ ብለናል። ዶሮአችንን ደግሞ እዚህ ጋር እንጠብሳለን። አያችሁ፣ ትንሽ የዘይት ነው የጨመርኩት፣ ግን የራሱ ውሃ ስላለ ትንሽ እስኪመጣውና ትንሽ ቡኒ እስኪሆንልን መጥላት አለበት ማለት ነው። እዩት፣ ዶሮአችን ይኸውም እየመጠጠ ነው ማለት ነው። አሁን ጨው እንጨምራለን። ፍልፍል አስወድ፣ ብላክ ፔፐር እንጨምራለን ማለት ነው። ግማሽ ማንኪያ፣ በትንሽ ነው ማንኪያ፣ ሩብ በቂ ነው። ግማሽ ሊበዛ እንደ ዶሮአችሁ መጠን ነው። እኔ ዶሮ ትንሽ ስለሆነ ሩብ ማንኪያ በትንሿ የሚሆን ፍልፍል አስወጥ ጨምሬያለሁ ማለት ነው። እዚህ ጋር ፓስታችን አለ። ዶሮአችን አሁን ትንሽ
ካበሰልነው በኋላ በቂ ነው። በቀጣይ ስራችን እንገባለን ማለት ነው። አሁን ትንሽ የተወሰነ ቡኒ ከለር ይዞልናል። በቃ በዚህ ልክ ዶሮአችንን ካበሰልን በቂ ነው ማለት ነው። ወደ ቀጣይ ስራችን ስንገባ ወዶች፣ አሁን ደግሞ እዚህ ጋር ሽንኩርታችንን በማቁላላት ክሬማችንን እንሰራለን ማለት ነው። ፓስታችንን ክሬም እዚህ ጋር ቅቤ ያለኝ ግማሹን ነው የማደርገው። እዚህ አንድ ቅቤ አሳይቻችኋለሁ ማለት ነው። ይህን ግማሹን ጨምራለሁ ማለት ነው። ቅቤያችንን ጨምረናል። ቅቤያችን ከጨመርን በኋላ ዝብዳ ማለት ነው ሽንኩርት እንጨምራለን። ያዘጋጀነውን ሽንኩርት እንጨምራለን ማለት ነው። ሽንኩርታችንን ጨምረናል። ሽንኩርታችን ቡኒ ይሆናልና አሁን ነጭ ሽንኩርታችንን እንጨምራለን። ቀጣይ እንጨምራለን ፍልፍል ማቃጠል ቃሪያ ማለት ነው። እንደዚህ በደንብ እናቅመዋለን። አሁን እዚህ ጋር በኋራት ሙሸከል ጨምራለሁ ማለት ነው። በትንሿ ማንኪያ ግማሽ ማንኪያ የሚሆን እና በርቤካ አለ እዚህ ተጨምራለሁ ማለት ነው። ጨውና ፍልፍል አስወጥ ብላክ ፔፐር በኋላ ነው የምንጨምረው፣ ክሬም ከጨመርን በኋላ ማለት ነው። አሁን ሁለቱን ከጨመርኩ በኋላ በደንብ አቁላለዋለሁ። አሁን እዚህ ጋር ይሄን እንደዚህ ካበሰልን በኋላ የምጨምረው የቅድም የጠበስነውን ዶሮ ማለት ነው። ቅድም የጠበስነውን ዶሮ እንደዚህ እንጨምራለን። እንደዚህ አድርገን ትንሽ እሳት እናስነሳለን ማለት ነው። ቢያንስ የተወሰነ ደቂቃ እንደዚህ እንተዋለን። ይሄ እንደዚህ ያበሰልን መኮረኒያችን ደርሷል። እናንጠፈጥፈዋለን ማለት ነው። መኮረኒያችን በደንብ በስሎልናል። አሁን አንጠፈጥፈዋለሁ ማለት ነው ውሃውን። አሁን የምንጨምረው ክሬም ነው። ክሬም አንድ ኮብ የሚሆን ክሬም እንጨምራለን። እኔ እንደዚህ ግምት ነው የምጨምረው። እናንተ ግን በኮብ ለክታችሁ መጨመር ትችላላችሁ። ዩቲዩቦች ክሬም ከጨመርኩ በኋላ አሁን ደግሞ ወተት ሀሊብ እጨምራለሁ። ግማሽ ኮብ የሚሆን ሀሊብ ወይም ሩብ ሊበቃን ይችላል።
ሩብ የሚሆን እኔ በዚህ ልክ ከጨመርኩ በቂ ነው። እንደዚህ ክሬማችንና ሀሊብ ከጨመርነው በኋላ አሁን ምን ጨምራለሁ? ፍልፍል አስወድ ሳይበዛ ትንሽ ልክ እንደዚህ ጨምራለሁ እና ጨው ማለት ነው። ጨው ራሳችሁ መመጠን ለክታችሁ መጠናችሁ ማድረግ ትችላላችሁ። እንደዚህ ጨምራለሁ። እንደዚህ ጨምረ ማለት ነው። በቃ አሁን የተወሰነ ሰዓት እንዲመጣ እንተዋለን። እንደዚህ ክሬማችን ጨርሰን አብስለናል። ቅድም ያላሳየኋችሁ ነገር ማለት ነው። እዚህ ጋር ሞዘሬላ አለን። የተወሰነ እንጨምራለን ሞዘሬላ። እንደዚህ ሞዘሬላ ጨምረናል። ክሬማችን በዚህ በኩል እንደዚህ ስለበሰለልን አሁን ፓስታችንን እንጨምራለን ማለት ነው። ልክ እንደዚህ ፓስታችንን አዘጋጀነው ክሬም ላይ ጨምረናል ማለት ነው። አሁን የተወሰነ እሳት ከመተው በኋላ እንጨርሳለን ማለት ነው። ከ3 ደቂቃ በኋላ እንጨርሳለን። ልክ እንደዚህ በስሎልናል ማለት ነው። ፓስታችን ደርሷል። አሁን መጨረሻ ላይ ኩዝበራ ካላችሁ እንደዚህ በማድረግ ጨረስን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ለነበረኝ ጊዜ ፓስታችን እንደዚህ አዘጋጅተን ጨርሰናል ማለት ነው። በጣም አሪፍና ጣፋጭ የሆነ ምግብ ማዘጋጀት እንችላለን ማለት ነው። በዚህ መልኩ ስለተከታተላችሁ ያመሰግናለሁ። በድጋሚ እስከምንገናኝ ቸር ሰንብት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።